ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አቫተር ፋየር ኤንድ አሽ በዛሬው ዕለት በተለያዩ የሀገራችን ሲኒማ ቤቶች መታየት ጀምሯል። እኔም ሄጄ መመልከት እችላለሁ። እናም የዚህን ፊልም ሪያክሽን ወይም ደግሞ የግል መልከታዬን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተስ ይህን ፊልም አያችሁ? ካያችሁትስ የተሰማችሁን ስሜት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁ። አሁን በቀጥታ ወደ ፊልሙ የግል መልከታዬ የምናመራ ይሆናል። ጄምስ ካሜሮን ለሶስተኛ ጊዜ በአቫተር ፊልሙ ወደ አንዱር እንድናቀና ነው የሚያደርገን። ከዚህ በፊት እንግዲህ ሁለት ጊዜ አቫተር ፊልሞች መውጣት ችሏል። 2009 ላይ አቫተር 1 እንደዚሁም ደግሞ 2022 ላይ ደግሞ አቫተር ዘ ዌይ ኦፍ ዋተር በሚለው መጥቶ ነበር። አሁን ደግሞ ለሶስተኛ ጊዜ በአቫተር ፋየር ኤንድ አሽ ወደ ሲኒማ ብቅ ብሏል። የቀደሙት ሁለቱ ፊልሞች ቢሊዮን ዶላሮችን ገቢ እንዲያስገኝ አድርጎለታል። 2009 ዲሴምበር 18 ላይ የተለቀቀው አቫተር 1 2.92 ቢሊዮን ዶላሮችን እንዲያገኝ ሲያስደርገው፣ እንደዚሁም አቫተር ዘ ዌይ ኦፍ ዋተር ደግሞ ዲሴምበር 18 2022 ላይ ለሲኒማ መብቃት ችሎ ነበረ። በዚህም ፊልም ከ2.32 እስከ 2.34 ቢሊዮን ዶላሮችን አግኝቷል ነው እየተባለ የሚገኙ። በዚህ በሶስተኛው ፊልሙም በአቫተር ፋየር ኤንድ አሽም ቢሊዮን ዶላሮችን ሊያገኝ ይችላል ተብሎም ይጠበቃል። በዛሬው ዕለት ወደ ሲኒማ የገባው አቫተር ፋየር ኤንድ አሽ እንግዲህ ከዚህ ቀደም ከነበሩት የአቫተር ፊልሞች በርዝማኔው አንደኛ ደረጃ ላይ ነው የተቀመጠው። ከዚህ በፊት የወጡትን ፊልሞች ስንመለከት አቫተር 1 2 ሰዓት ከ42 ደቂቃዎችን ነበር የፈጀው። አቫተር ዘ ዌይ ኦፍ ዋተር ደግሞ 3 ሰዓት ከ12 ደቂቃ ነበር የፈጀው። ዛሬ ላይ የተለቀቀው አቫተር ፋየር ኤንድ አሽ ደግሞ 3 ሰዓት ከ15 ደቂቃን የፈጀ ፊልም ነው። ነገር ግን ደግሞ ፊልሙን ስትመለከቱት የ3 ሰዓት ፊልም አይመስልም ነበረ። በጣም አዝናኝ የሚባል በአክሽን የተሞላ ፊልም ነው። በእርግጥ የራሱ የሆነ ህጸጽ አለው። ያንንም ወደ ኋላ የምናነሳው ነገር ነው የሚሆነው። ነገር ግን እንደ አጠቃላይ እንደ ርዝመቱ አይደለም ፊልሙ በጣም የሚያዝናና በአክሽን የተሞላ ፊልም ነው። ይህም እንግዲህ ዲፔንድ የሚያደርገው በስቶሪ ቴሊንጉ ላይ ነውና ጄምስ ካሜሮን በዚህ ፊልም ላይ ስቶሪ ቴሊንጉ በጣም አስገራሚ የሚባል ነው። እንዳይሰለቸን እንደ ርዝመቱ እንዳይታወቀን ማድረግ ችሏልና በዚህም ጄምስ ካሜሮንን ማድነቅ ያለብን ይመስለኛል። ከዚህ በተጨማሪም ሲጂአይ ላይ ሲሰሩ የነበሩ ሰዎች በጣም ከፍተኛ ሙገሳ ይገባቸዋል። ምክንያቱም አቫተር ፊልም ከአቫተር 1 ጀምሮ እስከ አቫተር ፋየር ኤንድ አሽ ድረስ እንግዲህ በሲጂአይ የሚታሙ አይደለም። በጣም አስደናቂ የሚባል ስራን እየሰሩ ነው የሚገኙት። ምክንያቱም እንግዲህ የአቫተር ፊልሞች በምድር ላይ ያሉ ነገሮች አይደሉም፣ ከአይምሯቸው አፍልቀው ያመጧቸው ነገሮች ናቸውና እነዚህ ነገሮች ደግሞ ሁሉ ጊዜ በግሪን ስክሪን ላይ ነው የሚቀረጹትና ከምንም ላይ እንደዚህ አይነት በጣም ጥርት ያለ ነገርን መፍጠር መቻላቸው በጣም የሚያስደንቅ ነገር ነው። እንደውም ሲጂአይ መሆኑን ራሱ የምታስተውሉ ፊልሙን ከጨረሳችሁ በኋላ ነው እንጂ ፊልሙን እያያችሁት እያለ ሲጂአይ ነው የሚለው ነገር በአይምራችሁ ላይ የሚመጣ ነገር አይደለም። ያም ደግሞ ሲጂአይ ላይ ሲሰሩ የነበሩ ሰዎችን በደንብ እንድናደንቅ ያደርጋል። እንደዚሁም ደግሞ በአቫተር ፊልሞች ላይ ሌላ የሚደነቅባቸው ነገሮች ምንድን ነው? የወርልድ ቢልዲንጋቸው ነው። ከአቫተር 1 ጀምሮ እስካሁን ድረስ እንግዲህ ዓለሙን የፈጠሩበት ነገር ራሱ በጣም የሚያስደንቅ ነገር ነው። ምክንያቱም አቫተር 1 ላይ ትንሽ ጠበብ ያለ ነገር ነው የነበረው። አቫተር 2 ላይ ስንመጣ በአቫተር 1 ላይ ያላየናቸውን ጎሳዎችን መመልከት ችለናል። ያልሄድንባቸው ቦታዎች ላይ መድረስ ችለናል። ልክ እንደ አቫተር 2 ሁላ ዘ ዌይ ኦፍ ዋተር ሁላ አቫተር ፋየር ኤንድ አሽ ላይም በእነዚህ ባለፉት ሁለት ፊልሞች ላይ ያላየናቸውን ጎሳዎች መመልከት ችለናል። ያልሄድንባቸውን ቦታዎች ማየት ችለናል። ያላየናቸውን እንስሳዎችንም መመልከት ችለናልና ጄምስ ካሜሮን ይህንን ዓለም የፈጠረበትን ነገር እንግዲህ በደንብ ማድነቅ ያለብን ይመስለኛል። እንደ አጠቃላይ ይህ ፊልም እንግዲህ ከአቫተር 2 ዘ ዌይ ኦፍ ዋተር በቀጥታ እየቀጠለ ፊልም ነው። ምናልባትም የሳምንት ቀን ልዩነት ብቻ ቢኖር ነው እንጂ አቫተር 2 ልክ እንዳለቀ አቫተር 3 ነው የሚጀምረው። እንደውም ከዚህ በፊትም እሱ ራሱ የሰጠው አስቴት ነበር። እሱ ምንድን ያለው አቫተር 2 እና አቫተር 3 አንድ ፊልም ለማድረግ አስበን ነበር። ነገር ግን ደግሞ በእነዚህ ሁለቱ ፊልሞች መካከል በጣም ብዙ ነገሮች ስለተከሰቱ ለሁለት መክፈል አለብን ብለን ነው የወሰንነውና አቫተር 2 እና አቫተር 3 ብለን ሰይመናቸዋል የሚል ነገርን ተናግሯልና ፊልሙንም ስታዩትም ያንን ነገር በደንብ የምታስተውሉት ይመስለኛል። እንደዚሁም ከ2 ላይ የተፈጠሩት ነገሮች እንዳለ ሙሉ ተጽዕኗቸው በ3 ላይ እየተመለከትን ይመስለኛል። እንደምታስታውሱት እንግዲህ በአቫተር ዘ ዌይ ኦፍ ዋተር ላይ አንደኛው ልጃቸው ይሞታልና በዛ ፊልም ላይ የቤተሰቦቹን ግሪፍ ወይም ደግሞ ሀዘን አልተመለከትንም ነበረ። በዚህ ፊልም ላይ ግን በፋየር ኤንድ አሽ ላይ ግን ያንን ግሪፋቸውን ሀዘናቸውን እንዴት አድርገው ነው የሚወጡት፣ እንዴት አድርገው ነው አንድል የሚያደርጉት የሚለውን ነገር በደንብ መመልከት ችለናል። እንደዚሁም ደግሞ በቤተሰብ ውስጥ በአባትና በልጅና በወንድም በእህት እንደዚሁም ደግሞ በእናትና በአባት መካከል ያሉትን ግንኙነቶችም በዚህ ፊልም ላይም ለመመልከት ችለናል። ከዚህ በተጨማሪም ደግሞ አዳዲስ ጎሳዎችንም ቀደም እንዳልኳችሁ መመልከት ችለናል። አሁን ለምሳሌ የፋየር ኔቪን በደንብ ተመልክተናል። እንደዚሁም ደግሞ ይሄ ትሬድ የሚያደርጉ ጎሳዎችንም ተመልክተናል። አዳዲስ አኒማሎችን እንስሳዎችን መመልከት ችለናል። እንደዚሁም ደግሞ በዌይ ኦፍ ዋተር ላይ የተመለከትናቸውን እንስሳዎችንም በብዛትም በዚህ ፊልም ላይ በደንብ መመልከት ችለናል። እንደ አጠቃላይ በጣም የሚያዝናና ፊልም ነው የነበረው። እናም አቫተር 1ንና ዘ ዌይ ኦፍ ዋተርን አይታችሁ ከወደዳችሁት ይህንንም ፊልም ትወዱታላችሁ ብዬ እጠብቃለሁ። ምክንያቱም ከዛ ጋር የሚመሳሰል አይነት ቫይብ ነው ያለው ይህ ፊልም።
ነገር ግን በጣም ግን በዚህ ፊልም ላይ ማድነቅ የሚፈልገው ሲጂአዩን ነው። በእርግጥ የአቫታር ፊልሞች በሲጂአይ የሚታሙ አይደለም። በተለይ አቫታር ቱ ዘ ዌይ ኦፍ ዋተር በጣም አስደናቂ የሚባል ሲጂአይን አስመልክቶን ነበረ። አቫታር ስሪ ፋየር ኤንድ አሽን በጣም አስደናቂ የሚባል ሲጂአይን በድጋሚ ማስመልከት ይችላልና ለሌሎቹም ስታንዳርድ ሆኖ መቀመጥም የሚችል ፊልም ነው። በተለይ ደግሞ በሆሊውድ ውስጥ አንዳንድ የሚሰሩትን ሲጂአዮች ስንመለከት በተለይ በዋነኝነት ዲዝኒ ራሳቸው የሰሩትን ፊልም አንተማንን ከተመለከታችሁ ፓርት ስሪ ላይ ሲጂአዩ በጣም የሚያስቅ ነው የነበረውና ተራ ሰው የሰራው ነበር የሚመስሉ። ምናልባትም ለሲጂአይ ለሚሰሩ ሰዎች በቂ የሚባል ጊዜ ስላሰጧቸው ሊሆን ይችላል። አቫተር ግን በጣም በቂ የሚባል ጊዜን ሰጥቷቸዋል። ያንንም ነገር እንግዲህ ፍሬውን በደንብ በዚህ ፊልም ላይ እየተመለከተን ይመስለኛል። ምክንያቱም ይህ ፊልም ተሰርቶ ያለቀው ከ7 ዓመት በፊት ነው የነበረው። እንደሚታወቀው አቫተር ቱ ዘ ዌይ ኦፍ ዋተር ለእይታ የበቃው 2022 ዲሴምበር 16 ላይ ነው የነበረውና ይህ ፊልምም ተሰርቶ ያበቃው ከዚህ ፊልም እኩል ነው የነበረው። ነገር ግን ደግሞ ለሁለት ስለከፈሉት እንደዚሁም በጣም በማዘግየታቸው ምክንያት በዛሬው እለት ነው እንግዲህ ለህዝብ ይፋ የተደረገውና እነዚህ የሲጂአይ ባለሙያዎች እዚህ ፊልም ላይ በደንብ እንዲሰሩ ጊዜ የተሰጣቸው ይመስለኛል። ያንንም ደግሞ የስራቸውንም ፍሬ በዚህ ፊልም ላይ በደንብ ተመልክተናል። በጣም አስገራሚ የሚባል ሲጂአይን መመልከት ችለናልና በጣም ምርጥ የሚባል ጊዜን ማሳለፍ ችያለሁ። አስደሳች የሚባል ፊልምንም ማየት ችያለሁ። ነገር ግን ደግሞ አቫተር ፋየር ኤንድ አሽ ምርጥ ፊልም ቢሆንም እንኳን ፐርፌክት የሚባል ፊልም አይደለም የነበረው። የራሱ የሆነ ህጸጾች ያሉት ፊልም ነው የነበሩት። አንደኛው ህጸጽ ብዬ የማስበው ምንድነው ድግግሞሽ የነበሩበት ፊልም ነው። በተለይ ደግሞ አቫተር ቱና አቫተር ስሪን ከተመለከታችሁት አንድ አይነት ፊልም የተመለከታችሁ ያህል ሊሰማችሁ ይችላል። ያም ብቻም ሳይሆን አቫተር ስሪ ላይ ራሱ አንድ አይነት ሀሳቦች ሲደጋገሙ መመልከት ይችላል። ስለ ፊልሙ ዲቴል ሳልገባ የምነግራችሁ ነገር ቢኖር ምንድነው ልጆቹ የሆነ ቦታ ይሄዳሉ፣ ከዛ ይታገታሉ፣ ቤተሰቦቻቸው እነሱን ለማስፈታት ይሄዳሉ። እንደዚህ አይነት ነገሮች በፊልሙ ላይ ሲደጋገሙ መመልከት ይችላል። ከአንድም 2-3 ጊዜ እንደዚህ አይነት ነገሮችን መመልከት ይችላል። ይህንን ደግሞ በአቫተር ቱ ዘ ዌይ ኦፍ ዋተር ላይ በደንብ የተመለከት ነው ይመስለኛል። ከዛ በተጨማሪም ግን ይመስል የነበረው ምንድነው ከአቫተር ዋር ላይ የሆነ ነገርን ወስደው ከአቫተር ቱ ላይ የሆነ ነገርን ወስደው ከዛ አንድ ላይ አድርገው ፊልም የሰሩ ነበር የሚመስለውና ያንን ነገር ባያደርጉ ኖሮ ሌላ አይነት ታሪክ ቢያመጡ ኖሮ ምናልባትም ምርጥ ፊልምን ልንመለከት የምንችልበት እድል ነው የነበረን። ከዛ በተጨማሪም ደግሞ ያስከፋኝ ነገር ምናልባትም ከዚህ የተሻለ ነገርን ማድረግ ይችሉ ነበረ የምለው ምንድነው ቅድም እንዳልኳችሁ በፊልም ላይ አዳዲስ ካራክተሮችን ጨምረው ነበረ። በተለይ ደግሞ የፋየር ናቪ በጣም አስገራሚ የሚባሉ ካራክተር ያላቸው ጎሳዎች ናቸው የነበሩትና በዚህ ፊልም ላይ ስለነሱ ዲቴል ነገሮችን መነገር ነበረበት። ምናልባትም ትኩረታቸውን በእርስ በርስ ግጭት ላይ የሲቪል ዋር ላይ ቢያደርጉት ኖሮ የተሻለ ነገርን ማየት እንችል ነበር ብዬ አስባለሁ። ምክንያቱም ፋየር ኔቪዎች በጣም የሚያስገርም ስብዕና ያላቸው ቡድኖች ናቸው የነበሩት። ከበፊቶቹ ከምናውቃቸው ለየት ያለ ባህሪ ያላቸው ለየት ያለ ካራክተር ያላቸው ጎሳዎች ናቸው የነበሩት። ከዚህ በተጨማሪም የነሱ መሪ የሆነችው ሴቷ ራሱ በጣም የምታስገርም አይነት ካራክተር ነው የነበረችው። እንደውም በስክሪን ላይ በመጣች ቁጥር ሁላ ትኩረትን ስስብ ነው የነበረችውና ስለሷ ዲቴል ብናቅ ኖሮ ምናልባትም በእነሱና በዋናዎቹ መካከል ሲቪል ዋር ቢኖር ኖሮ ከዚህ የተሻለ ነገርን ማየት እንችል ነበር ብዬ አስባለሁና ስለሷ ዲቴል አለማወቃችን የሚያሳዝን ነገር ነው። ምክንያቱም በፊልሙ ላይ የተጠቀሟት እንደ ዋይልድ ካርድ ወይም ደግሞ ጊዜን ለማራዘም አይነት ነገር ነው የተጠቀሟት እንጂ እንደ ዋና ካራክተር አልተጠቀሟትም። ከዚህ የተሻለ ነገር ቢሰጧት ኖሮ ከዚህ የተሻለ እንድታደርግ ቢያደርጓት ኖሮ ምናልባትም ምርጡን አቫተር እንደዚሁም ለየት ያለውን አቫተርም ልንመለከት እንችል ነበረ። ያሁኑ ግን የሚመስለው አቫተር ዋንም አቫተር ቱም አቫተር ስሪም ተመሳሳይ አይነት ታሪኮችን ነው የሚመስሉ የነበሩትና ትንሽ ለወጥ ቢያደርጉት ኖሮ ምናልባትም ከዚህ የተሻለ ነገርን እንመለከት ነበረ ብዬ አስባለሁ። እንዳጠቃላይ ግን ቅድም እንዳልኳችሁ አቫተር ዋንና አቫተር ቱን ከወደዳችሁት ይህንንም ፊልም ትወዱታላችሁ ብዬ አስባለሁ። እኔም ፊልሙን ካዩት በኋላ ተዝናኝቼበታለሁ። ጥሩ የሚባል ጊዜን አሳልፌበታለሁ። እንደ ዋንና ቱ ባይሆንልኝም ይህም ፊልም ጥሩ ፊልም ነው ብዬ አስባለሁ። እናንተስ አይታችሁታል? ካያችሁት የተሰማችሁን ስሜት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁስ ከ10ስ ስንት ሬቲንግ ትሰጡታላችሁ? መልሳችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንደታሳውቁኝ በአክብሮት እጠይቃለሁ። ካላያችሁት ግን ሄዳችሁ እንድታዩትም በአክብሮት እጋብዛለሁ። የኔ ግን ይህንን ፊልም ካዩ በኋላ የተሰማኝ ስሜት ይህንን ይመስል ነበረ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። አዲዮስ